የዛሬን ብቻ አውጣኝ ያላችሁ ስትቀኖታችሁ እቺን ብቻ ብላችሁ አንድ ቀን እቺን ብቻ የዛሬን ብቻ አውጣኝ ብላችሁ እኮ አመታት ኖራችኋል። ይገርማችሁ። የዛሬን ብቻ አሾልከኝ ጌታ ሆይ እቺን ብቻ ኮሽ ሳይል የቁርጥ ቀን ደራሽ ማለት መጽሐፍ ሲናገር እንደውም እንደዚህ ይላል፣ ሕዝብ እስከሚያልፍ ድረስ ጠላቶቻቸው እንደ ድንጋይ ዝም አረጋቸው፣ ጸጥ አረጋቸው። ይሄ የኛ ቤት በረከት ነው። ስማ፣ ጠላቶቻችሁ እንደ ድንጋይ ዝም ይበሉላችሁ። የቁርጥ ቀን ደራሽ ማን አላት? ስማ፣ አዋጅ ሲወጣ ዝም፣ ሰበብ ሲፈለግ ዝም፣ ዳንኤልን ነገር ሲፈልጉበት ዝም። ከዛስ የተራበ አንበሳ እዛ የተቀመጠው የሆነ 6 ኪሎ ወይም ደግሞ 5 ኪሎ ወይ የሆነ ዙ ውስጥ እንዳይመስል ሊጎበኝ አይደለም ዳንኤል የገባው። ጣልቃ ገብቶ ነገር የሚቀይር የቁርጥ ቀን ደራሽ። አሁን ዛሬ ራሱ ያላችሁ ያለው እንደዚህ ነው። ኤኒ ታይም አጣብቂኝ ውስጥ በገባችሁ ጊዜ እናንተን ለመርዳት በደመናት ላይ ገሰግሳለሁ። አሜን በሉ እስቲ። ወደ እናንተ የተወረወረ ቀስት ወደ ኋላ ይመለሳል። ለእናንተ በተቆፈረው ውስጥ የቆፈሩት ይገቡበታል። ለእግዚአብሔር ማን አለ? የቁርጥ ቀን ደራሽ። የቁርጥ ቀን ደራሽ ማን አለ? ለእግዚአብሔር ያለ ማንም። ለቀብራችን ያዘጋጁትን እኮ ነው እግዚአብሔር ለምስጋናና ለሰርጋችን ቀይሮ የበላ ነው። አሜን በል። አሁን ራሱ በዚህ ጉባኤ ይሄን ቃል እየሰማችሁ አጣብቂኝ ውስጥ ያላችሁ ሰዎች ከዚህ ቤት ስትወጡ የያዛችሁ ነገር በኢየሱስ ስም ይለቃል። እንደዚህ አርጎ ጥፍንግ አርጎ የያዛችሁ ነገር በኢየሱስ ስም ይፈታል። እንዴት ልውጣው? እንዴት ልለፈው? ይሄን ጉዳይ እንዴት ባልፈው ነው ጥሩ? አማካሪ እየፈለጋችሁ ያላችሁ ሰዎች፣ የሚያሾልከኝ ማን ነው ያላችሁ ሰዎች፣ እግዚአብሔር እንደዚህ ይላችኋል፣ እኔ ከአጣብቂኝ ውስጥ አወጣችኋለሁ። እኔ ከሚባላው ውስጥ አወጣችኋለሁ። ሙሴ እያለ ያለው እንደዚህ ነው። ይሹርን ሆይ ሄሎ፣ እስራኤል ሆይ ሄሎ፣ ሐዋሳ ሆይ ሄሎ፣ አታውቁም እንዴ ላለፈው 9 ዓመት እንደ እግዚአብሔር ያለ በቁርጥ ቀን ደራሽ። ለዛውም ሲደርስ በደመናት ላይ ገዝግዙ። ሰማ የደመና ኮቴት ያንጎዳጉደዋል። የነገት ያንጎዳጉደዋል። ይገርማል። ቀን በደመና ይመራል። የቁርጥ ቀን ደራሽ እንደዚህ ብለው ፔናልቲ እንደሚያይ